ይህ የምትመለከቱት የባህር ዳርቻ በአንድ ወቅት ሕይወት በሳቅና በጨዋታ የምትደምቅበት፣ ፍቅርና ሰላም እንደ ጅረት የሚፈስበት፣ የፍስሐ የውበትና የቅንጦት መዳረሻ የነበረ የሜዲትራንያን ፈርጥ ተብሎ የሚጠራ ስፍራ ነበር። በዚህ በምትመለከቱት የተዋበ የባህር ዳርቻ ልክ እንደሆኗ ዱባይ በመላው ዓለም የሚገኙ ቱሪስቶች የሚጎርፉባት፣ ዓለም አቀፍ ሆቴሎችና ቢዝነሶች መቀመጫቸውን የተከሉባት፣ በዘመኗ ጨርቋን የጣለች ውብ ከተማ ነበረች። እንደነ ኤልሳቤት ቴለር፣ ሪቻርድ በርተን እና ብሪጀት ባርዶትን የመሳሰሉ ዝነኞች ዘወትር የሚጎበኟት ይህች ከተማ ሊያያት የማይጓጓ አልነበረም። ይህች እንዲህ በመብራትና በቆነጃጅት የተንቆጠቆጠች ከተማ ዛሬ ላይ ገጽታዋ ተለውጦ ሕንፃዎቿ ፈራርሰው እንደነ ኪንግ ጆርጅና ጎልደን ሳንድስ የመሳሰሉ ባለኮከብ ሆቴሎቿ ከነቃቸው በቁጥቋጦ ተውጠው የመናፍስት ከተማ ወይም ጎስት ሲቲ እየተባለች መጠራት ጀምራለች። ዘመናዊና የቅንጦት መኪኖች ይፈሱባቸው የነበሩ መንገዶቿ እንዲህ ቁጥቋጦ በቅሎባቸው፣ ባለኮከብ ሆቴሎቿም በርና መስኮታቸው ወላልቆ ለተመለከታቸው የዛች ውብ ከተማ መጨረሻ እንዲህ በመሆኑ ልቡ ያዝናል። በባሮሻ የሆነው በሌሎች እንዳይሆን እየተመኘን ስለ ባሮሻና ለገጠማት ሁኔታ በጥቂቱ እናስቀኛቸዋለን። በ1970 በቆጵሮስ የተደረገውን መፈንቅለ መንግሥት ተከትሎ በአካባቢው ባሉ ሀገራት ማለትም በግሪክና በቱርክ ውጥረት ተቀስቅሶ ነበር። ይህ የመንግሥት ግልበጣ በቆጵሮስ የሚኖሩ ዜጎችን ለአደጋ ያጋልጣሉ ላይ ያሰበችው ቱርክ ቆጵሮስን በወረራ ያዘች። ይህ እንደ አውሮፓ አቆጣጠር በ1974 የተደረገውን ወረራ ተከትሎ ነው እንግዲህ የሜዲትራንያን ውቅያኖስ ዳርቻ ተንተርሳ የተቆረቆረችው ውቧ የቱሪስት ከተማ ባሮሻ ለከፍተኛ አደጋ የተጋለጠችው። ላለፉት 40 ዓመታት ማንም ሰው ወደዚች ከተማ እንዳይገባ በመከልከሉም ከተማዋ የመናፍስት ከተማ ወይንም ጎስት ሲቲ የተባሉ ከሚጠሩ ከተሞች መደብ ተመድባለች። በምስራቃዊ ቆጵሮስ ፋማጉስታ በተሰኘ ቀጠና ውስጥ የምትገኘው ባሮሻ በ1960ዎቹና 70ዎቹ የቆጵሮስ ብቻ ሳይሆን ከአካባቢው ሀገሮች በግንባር ቀደምትነት የምትጠቀስ በሰማይ ጠቀስ ሕንፃዎች በመቶዎች በሚቆጠሩ ዓለም አቀፍ ሆቴሎች የተሞላች የቀድሞዋ ዱባይ ነበረች ማለት ይቻላል። በነጭ አሸዋ የተሸለሙት የሜዲትራንያን የባህር ዳርቻዎች ላይ ለመዝናናት ከመላው ዓለም የሚጎርፉ ቱሪስቶች በቅንጡ ሪዞርቶቿ፣ በሬስቶራንቶቿና በስጦታ መሸጫ መደብሮቿ ውበት ተማርከው ለሳምንታትና ለወራት የሚከትሙባት ይህች ከተማ ምሽቷም እንደ ቀኖቿ በሲኒማና በዳንስ ቤቶች ደምቆ የሚያድርባት ነበረች። ባለጸጎች ፍቅረኞቻቸውንም ይሁን ቤተሰቦቻቸውን ይዞ የሚከትሙባት ይህች ከተማ በባህር ዳርቻ በሚተከሉ በህብረ ቀለም ያሸበረቁ ጃንጥላዎቿ፣ በመንገዶቿ የሚፈሱት የቅንጡ መኪናዎቿ፣ በአሳና በሌሎች የባህር ውስጥ ምግቦች ወይም ሲፉድስ የተሞሉ ሬስቶራንቶቿና የቅንጦት ሱቆቿ በዘመኗ ብዙ ደስታን፣ ብዙ ፍስሐን ያየች ከተማ ነች። በተለይ በክረምት ወራት መንገዶቿና ሆቴሎቿ ሁሉ ሞቃታማውን የሜዲትራንያን ነፋስ ፍለጋ ወደ ስፍራው በሚጓዙ አውሮፓውያን ይሞሉ ነበር። የሜዲትራንያኗ ላስ ቬጋስ የሚል መጠሪያ የተሰጣት ይህች ውብ ከተማ ድንገት የተቀሰቀሰውን ጦርነት ተከትሎ ነዋሪዎቿ ቤታቸውን ጥለው ቱሪስቶቿ ሻንጣዎቻቸውን እንኳን በቅጡ ሳይሸክፉ ከተማውን ለቀው እንዲወጡ ተደረገ። ቅንጡ መኪናዎቿ በየፓርኪንጉ እንደቆሙ፣ የቅንጦት አልባሳቶች ከመደብር መስቀያዎች ላይ እንደተንጠለጠሉ፣ ሁሉም ነገር በአንድ ጊዜ ተለውጦ ከተማዋ ሰው አልባ ኦና ሆነች። በወቅቱ አካባቢውን የተቆጣጠረው የቱርክ ጦር አይደለም ቱሪስቶችን የከተማዋን ተወላጆች ጭምር ከከተማዋ በማስወጣት ወደ ከተማ መግባትም ከለከለ። በዚህ ከተማ ዛሬም ድረስ ማንም ሰው እንዲገባም ሆነ እንዲወጣ ፈጽሞ ተከልክሏል። በዚህ በቱርክና በቆጵሮስ መካከል የተፈጠረውን የይዞታ ግጭት ለማብረድ ከተማዋን መልሳ ህልውና እንድታገኝ የተባበሩት መንግስታት ድርጅት ሳይቀር የሁለቱን ሀገራት ተወካዮች ለማነጋገር ሞክሮ ነበር። ይሁን እንጂ እስካለንበት ዘመን ድረስ በተለይ የዚችን ከተማ ባለቤትነት በተመለከተ ይህ ነው የሚባል መፍትሄ ባለመገኘቱ ላለፉት 40 ዓመታት ባሮሻና ውበቷ እንደተዘጋባቸዋሉ። ምንም እንኳን እንደ አውሮፓ አቆጣጠር በ2000ና በ2001 ገደማ በቱርክ ሚሊተሪ ህጋዊ ፈቃድ ያላቸው ግለሰቦች የከተማዋን የተወሰነ ክፍል እንዲጎበኙ ፈቃድ ማግኘት የሚችሉበት እድል ተመቻችቶላቸው ነበር። ከዛም በኋላ ባሉት ዓመታት ጥቂት የቱርክ ባለሀብቶች በባሮሻ ያሉ መሠረተ ልማቶችን በማሟላት እንደ አዲስ የከተማዋን ህልውና ለመመለስ እቅድ ነድፈው የተንቀሳቀሱ ቢሆንም በአካባቢው ከ40 ዓመታት በላይ ነግሶ የነበረው ፍርሃትና የጦርነት ድባብ በቀላሉ ይገረስሳል ተብሎ አይታሰብም።